እንብላ። ኧረ አባ እኔ ብዙም ያህያ ጥብስ አይመችኝ። ማለት ምን እያልክ ነው? አዎ እኔ ዱለት ነው የምወደው፣ እሱንም የድመት ስለሆነ ነው። ወይ አንቺ ደንበኛ ስለሆንሽ እንዳይከፋሽ አንድ ልጉረስልሽ። ምን ሆነሽ ነው አንቺ እንደዚህ አቸኩለሽ የጠራሽኝ? ባለፈው ኢንተርኔት ላይ ያዋራሉ ልኩሽ ልጅ የለም ዛሬ እንገናኝ ስላለኝ ብቻዬን ስለፈራው እንድታጣብቂ። ከፎቶች በላይ በአካል በጣም ነው የምታምር። አንተ ምን ነው ወትር የበላችሁ የኔ ቆንጆ እንኪ። እኔ እያለሁ ነው ጓደኛዬ የምታጎሳት? ለምን መች ጀሪ ያሟል ኧረ ያሟል እንዴ? Astu. Hey, ho. አንተ ልጅ ጋኔ ማነባ ታይ ሰፈር ቡና ተጠርተዋል። ሂሩጣ ከዚህ አንተ የልጅ ከይስ ደሞ ወደዚህ ውሃ ለሚሮጡት አሁን ነው ማራሉት አምጤሽ እንደ በቁልፍ ተወለድሽ እንወድሻለን ብላችሁ ፖስት አድርጉት። አይ ለአላቡክ I live inside my own world of make-believe. Kids screaming in their cradles, profanities. I see the world through ice covered in ink and bleach. Cross out the ones who heard my cries and watched me weep. I love everything. Fire spreading all around my room. My world's so bright, it's hard to breathe, but that's alright. Hush. በ40 ዓመት እናት ላይ ጺምን አትላጭ ውጣ ከቤት። በ40 ዓመት እናት አባት ሊሆነ ጺምን አትላጭ እላጫለሁማ። ያ ላንተ የወጣችሁ ፀሐይ ለኔ እስክትወጣ ድረስ እላጫለሁ። አንዳንዴ ምንም ያልሰሩ ሰዎችን ወደ ሚዲያ ስታመጡ መጨረሻው ይህ ነው። ይህ ግለሰብ ምንም የሰራው ነገር የለም፣ ጀስት ተሳዳቢ ነው። ምንም ኢንተርቴን የሚያደርገው ነገር የለም፣ ያደረገውም ነገር የለም። ለመሳደብ ደግሞ ምንም አይጠይቅም። ባዶ ቀፎ መሆን ብቻ በቂ ነው። ይህ ግለሰብ የመንግስት አካላትን ተሳድቧል፣ ፖሊሶችን ተሳድቧል፣ ትራፊኮችን ተሳድቧል፣ ማህበረሰብ ተሳድቧል፣ እንዲሁም ግለሰቦች ላይ አፉን ከፍቷል። ግን ማን እኔ ልንገር በ40 ዓመቱ እናት አባቱ ላይ ቁጭ ብሎ የእናት አባቱን እንጀራ መብላት የሚያስደስተው ወጣት የለም መሄጃ ስላጣ እንጂ። ከዛ ግን የእንዳንተ አይነቱ ደንቆሮ አፍ መክፈቻ መሆን አይችልም። ማን አንተ ትናንት ድርቆሽ እንጀራ ትበላ ይሆናል፣ ዛሬ የግዢ እንጀራ መብላት ጀምረ ሊሆን ይችላል። ግን አክት ያረክ ያለው ጤፍ ዘርቶ ጤፍ ሸምቶ እንደሚበላ ሰው ነው። አብዛኛው ወጣት የእንዳንተ አይነቱን ደንቆሮ አፍ ጥላቻ ነው በየበረሃው ተሰዶ የበረሃ እራት እየሆነ ያለው። ስለዚህ ማን ይኸውልህ ተጠንቀቅ። በየሰፈር ያንዳንተ አይነት አብሮ አደጎች ብዙ አሉ፣ መሄጃ ያጡ ተምረው ዲግሪ ይዘው። ከተማው ላይ ብዙ አይነት ወጣት አለ መሄጃ ያጣ ተስፋ ያጣ። ስለዚህ ማን የራሱን ጺም ብቻ አይደለም ያንተንም ይላጭላል። ያ ዱርዬ ፍቅር መስጠት እንደሚያውቅበት ህይወት መንጠቅም ይችልበታል። ብዙ አፍን አትክፈት፣ ረጋ በል። ቡርቃ ብሩክ ሲቆላበት ቡርቃ ነው አሉ። ኤኒዌይ
እኛ ቀበሌ ማህፀን በር ክትባት ጀምረዋልና እንዳያመልጥ በዛው ልጠቁመህ። ይሄንን ነው በቃ ስናገር የነበረው። በዙሪያ ማን እንዳለ ራሱ ማመን አትችልም። ማን ሊጥልህ ማን ሊጎትትህ እንደሚችል ራሱ መገመት ይከብዳል በዚህ ጊዜ። እኔ እንግዲህ አብረን የሰራ ነው አብረን የበላን የጠጣን ጓደኛዬ ነበር። እንግዲህ የሚሰራውን ስራ እያያችሁት ነው። ምን አለ በውስጥ ብታወራኝ ፓፒ እንደዚህ እፈልጋለሁ እንደዚህ ማደግ እፈልጋለሁ ምናምን ብትለኝ፣ በቃ ይሄ ነው መጨረሻ። አስጠጣት አሳልፎ መስጠት በጣም እኮ ወይ በጣም የረከሰ ነገር እኮ ነው። በቃ ከተማው ላይ እንደዚህ ነው። በቃ ቡ ፊደሎች በስተዋል የመጨረሻ። ለዛውም አዲስ አበባ ልጅ ነኝ በሚል መጠለያ ብትነግረኝ ምን ችግር አለው? ኦፍ ኮርስ ተሳድቤ አለፈልኝ። ከመሳደቤ በፊት ግን በጣም ብዙ የገረድ ስራዎች ስሰራ እንደነበር ታውቃለህ። ፖድካስቱን ራሱ ማየት አይጠበቅብህም። ዱባይም እዚህም እንተዋወቃለን። ምን አይነት ስራ ስሰራ እንደነበር እዚህ ጋር ወጥቼ ሾፍ ማድረግ አልፈልግም። አስጠጪ መሆን ደግሞ በጣም አስቀያሚ ነገር ነው። ከራሴ የሚያስደስተኝ ምን እንደሆነ ታውቃለህ? አስጠጥቼ አላውቅም። በሰው ገንዘብ ኖሬ አላውቅም። ሀብታም ስርዓት ውስጥ ገንዘብ አላገኝም። ሀብታም አጎንብሶ ቀና ሲል ቂጥ ውስጥ የሚወተፈውን ሱሪ እያወጣው ገንዘብ አልቀበልም። የሀብታም ሚዜ አይደለሁ። እንደዛ ሆነ ባለፈልህ። ለምን እንደማያልፍልህ ታውቃለህ? ልብ ክፉ ስለሆነ። ልብ ላይ ስራ መጀመሪያ ልብ ላይ ስራና ልብ ሲነጻ ራስህን ትቀይራለህ። ወርድህ እንደዚህ አስጠቂ ትሆናለህ። ከዕለታት በአንድ ቀን አንድ ሰው ቤት ውስጥ እግዚአብሔር ይገባል አሉ። ምን ልስጥህ? ጸሎትህ ዛሬ ደርሶላል፣ ጸሎትህ ተሰምቷል፣ የፈለግከውን ነገር ጠይቀኝ እሰጥሃለሁ። ግን አንድ ነገር ለአንተ የሰጠሁትን ነገር ለጎረቤትህ እጥፍ አድርጌ እሰጠዋለሁ። የአንተ ብሌሲንግ ለሱ እጥፍ ይሆናል። አሁን የፈለግከውን ነገር ጠይቀኝ እሰጥሃለሁ አለ። አሰበና ጌታ ሆይ አንድ አይኔን አጥፋልኛል። ውጪ የዛኛው ሁለት አይን ይጠፋል። እንደዚህ አይነት የምቀኛ ሜንታሊቲ ከህይወታችን ውስጥ ካላስወጣን ስናክ ነው የምንቀረው። በአንተ ቤት በቃ ላይክ ለመሰብሰብ ምናምን እውቅና ለማግኘት ወንዱን ስራ ፈትና ስራ መራጭ እያደረገው ነው። ዲግሪ ይዞ ተቀምጦ ምናምን ዲግሪ፣ ሁሉም ዲግሪ አለው። መንጃ ፈቃድ ብለው በዚህ ሰዓት ዲግሪ የሌለው የለም። ዲግሪ ኖሮት ነው የሰው ልጅ ቁጭ ብሎ ድንጋይ ሲቀጠቀጥ ኮብልስቶን ሲሰራ የምታየው። አታሽቃብጥ። እዛ ሆነ ምን እየሰራ እንዳለ አውቃለሁ። አልሰድብህም። እኔ ልናገርህም አይደለም የመጣሁት። ጓደኛዬ ነው፣ ብዙ ነገር አሳልፈናል። ልስደብብል እዛ ዱባይ ቤንያስ ስኩዌር ላይ ራስን እስክትሰቅል ድረስ ልናገር እችላለሁ። እንደዚህ አይነት ነገር ትቻለሁ። በቃ አቁሜያለሁ። ፍታ ስትባል ፍታ። እንደዚህ አይነት የቡ ፊደል ሙድ ደግሞ አትጠቀም። በጣም የሚያስጠላው እግዚአብሔርን በጣም በቃ እስቲ ቪዲዮህን ነው ራስህን ነው አያሳፍርህም? የዴይ ቱ ዴይ መነጽርና ቲሸርት አድርገህ መኪና ውስጥ ቁጭ ስላልክ እኮ ፕሮፋይልን ይናገራል ማለት አይደለም። በደንብ እንተዋወቃለን። በደንብ አይደረግም። እንደ እድሜ ሐሰብ ቆሮቆንዳ አዲስ እረኛ ከብት ያስተኛ ነው ነገሩማ። የሰራው ቪዲዮ ደርሶኛል። በጣም ነው አሪፍ ቪዲዮ ነው። አሪፍ ታሪክ ነው። አሪፍ ትወና ነው። የት እንደምታቀኝ አይዶን ነው፣ ግን ጉዳዩን የኔ እናንተ እያረኩ ነው። ጥያቄ የኔ እናንተ ጉዳይ አይደለም። እኔ ምንም አይነት ፐርሰናል ኢሹ አላነሳው፣ ግን አቋል ወደምትለው እኔ መልስ አልሰጥም። አንተ ላይ የምታቀኝ ከሆነ ይሄን ቪዲዮ ተመልከቱ። እናንተ ደግሞ ዘሩኝ፣ ይመቻችሁ። እንደነዚህ አይነት የሴት ፓንቲ ላይነሮች ብንላቸው አያልቁም። ታውቃለህ፣ ከስር እያደጉ ያስቸግሩናል። እንግዲህ ቪዲዮውን እንዳያችሁት መልሱን ለእናንተ ነው ተውላችኋለሁ። እውነት እናንተ አብሯችሁ ከበላ ከተጣ ሰው ጋር የዚህን ያህል ወጣችሁ ሚዲያ ላይ ተሳደባላችሁ? በእንደዚህ አይነት ጸያፍ ቃል ዩቲዩብ ላይ መሸቂያ ታደርጉታላችሁ? ማን? እኔ የትም አላውቅም። ሞጫ መንገድ ስታጣ ይህንን ምክንያት ይዛ አትምጣ፣ በፍጹም አትምጣ። አሁንም ጉዳዩ የኔና ያንተ አይደለም። እኔ ወጣቶችን የማይሆን ቃል ተናግረሃል፣ ቅስም ሊሰብር የሚችል ቃል ተናግረሃል ነው ያልኩት። ይሄን ደግሞ አሁንም ደግሜ እልልሃለሁ፣ ተናግረሃል። ምንም ከዚህ የተለየ የምናገር ቃል አይኖርም። ቢከፋም እየመረረው አጥ አይ ነው ቆርቆሮ ትንሽ ሲነካ እንደሚጮህ አንዳንድ አለማወቆችን ሙሉ ልብስም ከቨር ሊያደርጋቸው አይችልም። ግን ጨዋታው ነው። ወጣትን የነካ የለውም በረካ ነው ማለት። ስለኔ የዚህን ያህል መናገር አይጠበቅብም ነበር። ጉዳዩ የኔ እናንተ አታርገው፣ አልፈልግም። የተናገርከው እንደ ማህበረሰብ ነው። ስለዚህ ውጣና ወጣቱን ይቅርታ በል። ምን ችግር አለ?
ያራዳ ልጅ ሁሉም ሰው ይቅር ባይ ነው። ወጥቶ ይቅርታ ብትል ምን ችግር አለ? የዚህን ያለው ተድጋሚ ደረትን መፍተህ አፈን ለመክፈት አድሩት። ኤኒዌይስ ስለኔ ዛን ያል መናገር አይጠበቅብህም ነበር። እኔን የምር አንተ የምታቀኝ ሰው ብትሆን ኖሮ ምን አይነት ተሸገር ፍሪክ እንደሆንኩ ታውቅ ነበር። ዝና ላይክ ፎሎ ፈልገው ነው ላልከው አንተ እኔን የምር የምታቀኝ ከሆነ አንተ ዙት ስትል እኔ ምን አይነት ዝና ላይ እንደነበርኩ ልቦና ያውቅ ነበር ማለት ነው። አሁን እኔ እዚህ ዛ ማለት አልፈልግም። እኔን ሰው የትም አላውቀው፣ የትም አታቀኝም፣ አላውቅም። ይሄንን በአራት ነጥብ ነው ልነግር የምፈልገው። ግን አየህ አለማወቅህን ማስከንም ማርገም ሳታረግም ነው ፓፒ ላይ እዚህ ነህ አላትናለሽ እንጂማ ውሃ የጠጣሽው መቼ ስለሰው የአንድ ብር ዝርዝር እንደሌለው በግልጽ አሳይተሻልማ። መች ያራዳልሽ አንተ ያመሃል እንደ ያያነዳም እንዴ? እብደተኛው እኮ አንተ ነህ። ቀስ ብለህ ነዳ። ገንብሶ ትናገራለህ እንዴ? ደግሞ ጆተኒያ ምን ለማለት ፈልጎ ነው? ማሪው ወይኔ ናቲ መሪውን ወይኔ ስልኬ ወይኔ ገንዘብ ጉድ ነው ዘንድሮ መኖራችንን እንጃ እንዴ። ምን ሆነ ነው የምታለቅሰው? ቾምቤ የሚባለው የሰፈራችን ጉልበተኛ ስልኬንም ብሬንም እንዳለ ወሰደብኝ። አለ ቾምቤ ያለበት ወሰደን ዛሬ። ኧረ ማዘር ከባድ ነው እሱ፣ እርሱ አይችሉትም። በአንድ ቦክስ ነው ጥርሱ ማራግፈው። ዛሬ ያለበት ወሰደን። እሱ ነው ስልኬን የወሰደው። አንተ ነህ ስልክና ብሩን የወሰድክበት? አዎ እኔ ነኝ የወሰድኩበት። እንዴ አንተ ሰው ነው የወሰደብኝ አላልኩም ነበር እንዴ? አዎ ታዲያ ይሄ ሰው ነው እና? ኧረ ይሄማ ሰው አይደለም፣ ይሄ ጂኒ ነው። እኔ እኮ ገንዘብ የወሰደብህ ሰው ጋር ነው ውሰደኝ ያልኩ። እሱ ነው ገንዘቤና ስልኬን የወሰደው። ኧረ አንተ ልጅ እሱ ነው አትበል። ይሄ እኮ አንድ ሰው አይደለም፣ እነሱ ናቸው በላይ። የኔ ልጅ አንተ ነገር ስልክና ገንዘቡን ወሰድክባት። አዎ ራሴው ነኝ። የኔ ልጅ ይሄንንማ ማን ይችላል? አሳልፎ ለፈጣሪ መስጠት ነው እንጂ እናቴ ድረሽልኝ። ይኸውልህ መታ አደርገዋለሁ፣ ትሮጣለህ። ሰማኝ አይደለ? እኔ ግን ፈርቻለሁ። በእናትህ አንያዝም። ምን ከኔ ጋር ሄዶ አንዴት ያዝ ሰው የለም። ሰማኝ አይደለ? ጤና ይስጥልኝ። እባክዎ ምን ልታዘዝ? እስኪ የሚበላ ምን አለ? ወይኔ ሻም እኔኑ ላይ ተቀንቆና ሙላ አትክፈሉ። በሬው እንዳማራችሁ ይቀራል። እጭ አንተ ልጅ ቡዳ ደሞ ብለ ይሄን ኳስ ይዘው ወጣ። አላስተኛ አልከን እኮ አንተ እዚህ ሰፈር አንዴ ቆርቆሮ ተደበድባለህ፣ አንዴ እዚህ ደካማ አሮጊት አሉ። እኔስ እሺ ልሁን፣ ደካማ አሮጊት አሉ፣ እነሱን ትመታለህ። አንተ አትየኝ እኔን እዚህ የልጅ ቡዳ እርኩስ። ይኸው ነገርኩ፣ ደካማ አሮጊት የመታህ እንደሆነ አንድ ሰው እኔም ልህቅ መስሎሃል። አንተ የልጅ ቡዳ ነግሬሃለሁ። ወይኔ ሻም እኔኑ ላይ እዚህ ደካማ አሮጊት አሉ። አንተ የልጅ ቡዳ እንዴ! ኧረ ሻምበል ያው ይተፋታል ግማታም። ይኸውልህ መታ አደርገዋለሁ፣ ትሮጣለህ። ሰማኝ አይደለ? እኔ ግን ፈርቻለሁ። በእናትህ አንያዝም። ምን ከኔ ጋር ሄዶ አንዴት ያዝ ሰው የለም። ሰማኝ አይደለ? አንድ ሳይዘኝ ያማል እንዴ? ይኸውልህ እንዴ ጠቅላላ አድርጌ መታ ሳደርገው ቀስ በል። ሰው እንዳይ ውሾች እየጮሁ ነው። ምንድነው? ምንም ናንተ ተባባሪ አይደለም። ማራኔን ክረስ ብሎኝ ነው። ልቀቀኝ። ምን እያደረክ ነው? ቁጭ ፀጉሬን ልቀቀኝ። እሺ ፀጉሬን ይለኛል። ልቆጭ ምን ባክል ግን ታስወላይ ነው እንዴ? ከኔ ጋር ትሩጥ። ጤና ይስጥልኝ። እባክዎ ምን ልታዘዝ? እስኪ የሚበላ ምን አለ? ጥላት ለብለብ፣ ጥላት ዱለት፣ ጥላት ተከሽኑ፣ ጥላት ሳይከሽን፣ ጥላት ድባቅ፣ ጥላት በእንጀራ፣ ጥላት ፍርፍር አለ። ጥላት ቋንጣ ፍርፍር። ለየት ያለ ነገር አላችሁ? ለየት ያለ ነገር ከፈለጉ አይኤስ ኮምቦ አለ፣ አልሸባብ ተከሽኑ አለ። እነዚህ አሉ የውጭ ምግቦች። ኦኬ እሺ። የሚጠጣ አውቶማቲክ ዝናር፣ ዲሽቃ፣ ቀላ በወተት ቦምብ በቀዝቃዛ እነዚህ ብቻ ናቸው አሉ? አሉ። ሌላ አሪፍ ነገር እስኪ ቀዝቃዛ እንትን ድሮን ይውረድ። ድሮን ከፈለጉ ድሮን እናወርዳለን። ልክ
እንደ ብላክ ሌብል እንደሚወርደው ድሮ እናወርድላቸዋለን። ምን ይሻላል? ኦኬ እስኪ ጥላት ተከሽኖ በዲሽቃ የሚጠጣ እስኪ በስትሮ አምጣልኝ። የሚበላሳ ምን ይሁን? የሚበላ እስኪ አንተ የምትመክረኝ ምንድነው? እኔ የምመርጥላችሁ አይኤስ ኮምቦ አሪፍ ነው፣ ደረቅ ያለ ነውና ከባህር ጠረፍ ነው የምናስመጣቸው። አሪፍ ናቸው እነሱ። በቃ እሱን አምጣልኝ። እሺ አንድ እንትን ከፈለ ግማሽ ጥላት ቂጥ ተከሽኗል። በቃ እሱ ከሆነ እሺ ይሁን። እሺ ወዳጅ እሺ ላይላ ይኸውልሽ አዲስ መኪና ገብቷል ያለው ነገር አስረድቼዋለሁ። አንቺ ፊክስ ማድረግ ብቻ ካንቺ የሚጠበቀው ሰውዬው ይኸውና። ሰላም ነው? እንዴት ነው እንደምን? በእናትህ በጣም እርዳኝ በእናትህ። መኪናዬ ሞተሩ መውረድ አለበት ተብሎ ጎበዝ መካኒክ እየፈለኩኝ ነው። አዎ ድሬዱ መካኒክ እዚህ አካባቢ ከተባለ እኔ ብቻ ነኝ እኮ። በእናትህ በቃ አውርድልኝ በእናትህ ቶሎ። በቃ እኔ አውርደዋለሁኝ። ምንድነው መኪናው? ኤፍኤስአር ነው። ኤፍኤስአር ነው? ብቻዬን ነው የማወርደው ሞተሩ። አይከብድም? እምቢ ለትልኛው። ኧረ እኔ አልልህም። በቃ ብቻዬን ነው የማወርደው። ኖርማል ነው። ብቻዬን ነው። ሌላ ቦታ ላይ 900 ሺህ ብር ነው የሚያወርዱት ሞተር። እሺ አንተ ጋርስ 3000 ብር። አታስጠቁረኝ። እሺ ምን ወንድሜ ተስማሙ እንጂ ጨዋታ አይደለም እኮ ያዝኩት። 6000 ብር እኔ አውርደው። እኔ ችግር የለም አውርደው። 6000 ብር ነው አውርደው። 6000 ብር ትንሽ ነው። 7000 ብር እሱ ምን ነው? ቆይ ወንድሜ ምንድን ነው? እንትን መፍቻ ያቀብለኛል። መፍቻ ያቀብለኛል? በቀን 6000 ብር። አይ እናንተ ጨዋታ የላ በቃ 2000 ብር በለው። 2000 ብር በለው። ጨዋታ ነው ያዛችሁ ወንድሜ። ይበራል 2000 ብር። አይ እናንተ ጨዋታ ነው ያዛችሁ። ምሳ ይጋብዘን። በቃ ምሳ ጋብዘና። እሺ በቃ የቱ ጋር መኪናው? እንዴ ታች ጋር ናኒ። እሺ ምሳ ምንድን ነው የምትጋብዘን? በቃ ጥብስ ትበላለህ። ጥብስ አይደል? እና ጥብስ። እሺ በቃ ጥብስ። እሺ እንዴ ጋሽ በቄ አተዳናና የት የምናሹ ዘና ነው ወይ? አደና የት ነው የመጡት? ይኸውልህ ዛሬ ባለገመድ ፀጉር ያላችሁ ምንድነው ባለገመድ? ነፃ ነው አንተ ደግሞ ጀማይካ ግቢ ሄዶ ነው። እሺ እዛ ይጀልሽ አርጉ እንደዚህ ተብለው ሰጡኝና ብትንበላላልኝ። ኦኬ ፓሪስ ልትሄጂ ነው? በቃ ከተማችን ደውልልኝ። ወይኔ የት የማናሽ ልጅ ነው? ናት ለማናተህ እዚህ ጋር ነኝ። ልባስን ብዬ ነው። ምንድነው ናቱት ላይ ያለው? አተ ወንበር እስከ መቼ ታሻክሙ? እኛ እንሻከም አይደክሙ አሉ። ማሽኘት ሄደች። እሺ ማሽናጆ ወርቃ ታለችም እና ሸቋት በግራም ልተኛ ነበር። የሆነ ቪዲዮ ያየው አሁን ወደፊት 10 ቀን አልተኛም። የሆነ ትምህርት ቤት ላይ ለትምህርት ቤት ጉዞ የኢትዮጵያን አጥር አልፈው ራሁ ቱርክ። እኛ ትምህርት ቤት የኢትዮጵያን አጥር ማለፍ የትምህርት ቤትን አጥር ካለፍክ በመሳሪያ ነው የሚያራሩት። እኔ አላቅም። እኛ የተማርነው ትምህርት ቤት ነው ወላ እስር ቤት ላ تعرف የኛ ትምህርት ቤት ጉዞ የት ነበረ? አንበሳ ግቢ አረሳውም። ወከማን አንበሳው ተኝቶ ነበር። ረህና አንበሳው የታለ? ተኝቷል። طيب ምን እናርግ? አስተማሪው እንደዚህ አድርጎ እዛ ጋር አሞራ አለ ገለና ሄድን አየነው። አሞራው ራሱ እንደዚህ ነው የሚያየህ ከካን ነው። እሺ አሞራ እኔ ተበድሬሃለሁ ለምንድን ነው እንደዚህ የምታየው? ተቆጥቷል። አና ጉትሽ የት ነው የመጣነው? ከዛ በኋላ እኛ ትምህርት ቤት ለማሻሻል ሌላ ትሪፕ አለ አሉ። ጉና በስ በቃ ከአዲስ አበባ ውጪ እንወጣ ነው። የሆነ አዲስ ነገር አለ። ላ ሐቢቢ አማኑኤል ሆስፒታል ሌሽ አና መጅኑን እብድ ነኝ ስታየኝ ለምንድን ነው እዛ የምትወስደኝ? ሐቢቢ ኮማን አንዱ ሲያልፍ ከዳ ሲያዩት ምናምን ካላጣና እንደሱ ነው የምትሆነው። ሌሽ ሀብል ሆረር ሁሉ ሰላም ነው አባ እንዴት ነሽ? ስልኬ ተበላሽቶብኝ ነበር ታይልኛለህ? ኧረ እንዳያሳስብሽ ብራዘር፣ በትነን እናስተካክለዋለን። በቃ አያሳስብሽ። ምን ሆነብህ ነው? ምን እንደሆነ አላውቅም። ዝም ብሎ የአውሮፕላን ምልክት እያሳየኝ ነው። አውሮፕላን አለ ስልኬ ላይ ገፍተር አድርጋት ያራድየለሽ። በቃ እኔ እኮ ራሱ መድኃኒት ነው። ኦኬ እንትን ነው ኤርፕሌን ሙድ አብርተህ ነው ዳይሬክትሊ በኢንዳይሬክት ወይ ነው ፊክስ የምናደርገው። 25 ትከፍያለሽ። 25 ምንድን ነው 25? ያው 2500 ብር ነው። አንደኛ ነገር የዱባይ ሲም ካርድ ነው ገብቷል። የባንዳ ታስብለኛለህ ገብቷል። የሀገር ውስጥ ቢሆን ይቀንስ ነበረ እንዴ 2500 ብር ለዚች በጣም ቀላል ነገር አይደል እንዴ? ምን መሰለው እንደሚያ ነው ቦይንግ 737 ነው፣ ኤርባስ 6.5 ነው፣ አንድሮይድ ጂቢ 6.5 ነው። ለመጀመሪያ ጊዜ ዶክተር እመቤት ናት እያበረረች ይዘው የገባችው ይሄን አውሮፕላን። ያ ነገር ልዩ ያደርገዋል እና አውሮፕላኑን ለማውረድ በጣም ብዙ ወጪ ይፈልጋል እና ዳይሬክትሊ ኢንዳይሬክት በሆነ ወይ ነው ፊክስ የምናደርገው። ገባ? ባይሆን አስተያየት አድርግልኝ፣ ትንሽ አቀንስልኝም። ያው ደንበኛ ሆናለሁ። ምን መሰለህ ብራዝ፣ አሁን የአውሮፕላን ምልክት ነው አላሳየህ። አሁን ዝም ካልከው ቀጣይ የባጃጅ የቅጥቅጥ የሃይገር የፐብሊክ ባስ ምልክቶችን በቅርቡ ስልክ ማየት አይቀርም። ለዛ ነው አያውቅም ብለህ ትደበርብኛለህ። ምንም ቢሆን በወጥ ማማሰልና በፉድ ኢንጂነሪንግ ዲግሪ አለኝ። እሺ እና እዚህ ምን ትሰራለህ? ለምን ሄደህ ቀይ ወጥ አትሰራም? የወጥ ቀቃይ ልጅ፣ የዱቤ ልጅ አምጣ ስልኩን። አረ ያለን በሙላል ጋር ለማናታችሁ እንሂድ። አረ ሸኙኝ። ምንድነው እናንተ? አረ ሸኙኝ። ሚኪ ምንድነው? ጎስት ምንድነው? አረ ሸኙኝ። ምንድነው? ጎስት ማን አንተ? እንዴ ምንድነው? ናቲ
ሙድ ያዛችሁ ነው እንዴ? ኧረ አይመጣውም፣ የምር አይመጣው። ክፈትልኝ እናምጣ እባክህ። ምንድነው ብለን እኮ ነው እኛ። ግባ እሺ፣ ያው ግባ ግባ። አንተ ምንም እኮ አላየንም እኮ ለዛ ነው አላየንም። ከፀጉሩ ይጠቁ እንዴ ክፈትልኝ በሩን። እያስደነገጣችሁ ምንድነው እንዴ? እኔ አልተቆረኝ እንዴ? እኔ አልተቆረኝ እኔ አልተቆረኝ ተሰልበ መሰለኝ ነው ተሰልም። አንተ በጣም ሙድ ይዛል በእናትህ ነው። ሜሪዬ ግቡ ግቡ፣ የኔ እናት ግቡ። የአራድ ልጆች ዛሬ ቀናችን ነው። ምንድነው አባዬ? ማናት? ሜሪ ትባላለች። የሌሊሹ አክስት ልጅ ናት። ከካናዳ ነው የመጣችሁ። ስማ እና ዝም ብላ ለወጣችሁ ማበረታቻ ምናምን ብላ 200 ሺህ ብር በትን አልትሄድ ነው እኮ። ከኛ ምንድነው የሚጠበቀው? ታለንት ምናምን አሹፊ ነው የምትለው እናንተ ዝም ብላችሁ ያለን ታለንት። አንቺ ዳንስ ላይ እንደማይሽ አሪፍ ነሽ እንዴ? አንተ ስተኛ እየጠበቅኩኝ ክለቡን ላሰራለሁ አባዬ። ታዋቂ ዳንሰኛ ነኝ። ግባ በቃ። ቁጥር 1 ተወዳዳሪ ወደ መድረክ። ባባ ምን ይዘሽ ልመጣሽ? እኔ ዳንስ ነው ይዤላችሁ የመጣሁት። ሜዳውን ፈረሱም ያንቺ ነው። ምንድነው ብራዘር? ዘፈንከኛ ነው? አይ ታሪክ ነው፣ የኔና የጓደኞቼን ታሪክ በዳንስ መልክ ሆኖ ጽሁፍ ነው የጻፍኩት። ሴት ጀማ እና ከሴ ያሉት ጓደኞቼን ለማሰብ ነው በዳንሱ። ከሴ አይኔ ላይ ከስከሲም ባው እንዳልጨፍርብህ ይርጣ። አንተስ ምን ይዘህ መጣ? እኔ ይዤ የመጣሁት የፊልም ትርጉም ነው። በደስታ ይቻላል። የኔ ህይወት पागल मत बनो। መች ነው የሩዝ ማዞስ ታሪክ የምንሰራው? तुम जानते हो मैं तुम्हें क्यों चाहती हूँ? አማልክቶቹ ይጠብቁ የኔ ቆንጆ። አባዬ መች ጨረስኩ? ምንድነው? አጅል ከጄ ተነስ፣ ካጠገቤ ጥፋ። ራጃ ይባላል። የፒያሳ ልጅ ነው። ልጅቷን የቀለብኩ ነው ያሳደግኳት። አትዋሽ የኔ ፍቅር፣ የበላይ ተክሉን ነው። ጣማቸው ስለሚመሳሰለው ራጃ ገጀሮውን በምን ሊያዘው? ከፈለክ በቃ ሊያዘው አለው። የቄራ ልጅ ነኝ፣ እገላችኋለሁ። ለምን የቋራ ልጅ አትሆንም? አልሰማህም ባቡጂ? አሬ ቤታ አገር ችግር በቂቤ ያስበላል። እዚህ ስንት እንደገባ ያውቁ? ስንት ነው እዚህ? 700 ብር አባዬ። ኪሎ 700 ብር ገብቷል እዚህ። ወዲህ በል እጅ በእጅ ፍቅር እንዲደረጅ የሚሏት አባባል መርካቶ ላይ ቀረች የሚለውን የመሳይ ተፈራ ካሳን ዘፈን እየዘፈነላት ነው። አጄ ጋርድ የለህም እንጂ ድምፅ ያበደ ነው አባዬ። የኔ ህይወት እኔ እኮ ፀሐዩ መስሎኝ ነበር። ለካ አይንሽ ነው የሚያበራው። ልክ እንደ ሊሊሹ አይን። ይዟት ሄደ። ተጋቡ፣ ተፈጸመ። ኧረ አባዬ ባሽዬ 200 ሺህ ብርን እርሷ አሸንፋለን። አረ ሜሪዬ አይገባም። አረ 200 ሺህ ያንሷል አባዬ። ሜሪዬ ሊሊሹ እንገባበዝ፣ እንውጣ። ዛሬ በኔ ነው። ይሄ ነው አባዬ። ቁርስ ምናምን በልተን ነው የምንለያየው። ብራዘሮች አዝናለሁ እንግዲህ። አንተ ሁለቱንም ይዟቸው ሄደ። እሺ አሁን ፈተና እንደወደኩኝ እንዴ ብዬ ነው የምነግረው? ቆይ አባዬ ይላል። ዛሬ ተናዷል መሰለኝ። እስቲ ዝም ብዬ ቲቪውን ላብራው። እስኪ በሸ ቃል መስርቱና ንገሩኝ። ሸ ጥባው አንቺ ሸርሜ አንቺ ማትረቢ ነሽ ቢልሽ። ሰበር ዜና ውድ አድማጮቻችን፣ ዛሬ የዓለም አቀፍ የይቅርታ ቀን ነው። ሁሉም ሰው የይቅርታ ቀን ነው ዛሬ። አዎ ዛሬ ይቅርታ ቀን እኮ ነው። የሆነ ነገር አትናደድብኝ፣ ይቅርታ ታደርግልኛለህ አባይ? እንዴ ምን ማለት ነው? ልጅ አይደለ እንዴ? ኦፍ ኮርስ ይቅርታ አደርግልሃለሁ። ንገረኝ። ፈተናውን ወደኩኝ እንዴ? አታ ሲጋራ ትጠጣለህ እንዴ? አልጠጣም። እኔ በህይወት እያለሁ ነው እንደዚህ የምንቀኝ ወይስ ማሻ አባዬ? የኔ አይደለም እኮ ተልኬ ኪሾ ውስጥ ረስቼው በህይወት እያለሁ ነው እንደዚህ የምንቀኝ እንዴ? በቃ አባዬ ይቅርታ አድርግልኝ። ዛሬ ይቅርታ ቀን አይደለ እንዴ? እዴ ማን ማታ ካንተ ጋር የነበረችው አጭ ያበረች ካልነበረች እንዴ? ኬን ያገኛት እንዴ? ነው ደግሞ ጥሩ ጊዜ ያሳለፋችሁ? አዎ እኔ ማን እንደሆነ ልጅ አላውቅም አባዬ፣ አትይኝ።
የኔ ጓደኛ አይደለም ጭራሽ ከሴቶች ጋር ይሄማ ዘንቀት አንደር ዘ ዌይ ነው እንዴት ብናቅ ነው እንደዚህ ነገር የምታረጉ ቤት ውስጥ እኔ በህይወት እያለሁ ልታረጋለህ ዛሬ ይቅርታ ቀን አይደል እንዴ ምንድነው ያም ይቅርታ ነው የምታወራው በቃ ልጁን አይለመደውም እንዴ ያው እስቲ ማይ ንገሪልኝ እንዴ ሁለተኛ ከኤቲኤም ብር አያወጣም አይለመደውም በቃ ኤቲኤም ምን እየተጠቀመ ነው እስካሁን ስንት ነው ከኤቲኤም ያወጣው አንተ 500 አዎ እሺ ግን በቃ አልፏል ሁለተኛ ደግሞ ላይ አይለመደውም ደግሞ ዛሬ ይቅርታ ቀን አይደል ቀናችን እንደዛ አይነት ጥል እንዲያበላሽብን በሰላም ምን ችግር ነው 2 hours later አቤት ዛሬ በጣም የሚገርም ጥብስ ነው የጋበዝከኝ አዎ ተመቸ የልጄ የቡቤ ስጋ ኦኬ ቡቤ ነው ስጋውን ገዝቶ የመጣው አይደለም ይሄ የልጄ ስጋ ነው የቡቤ ስጋ ነው ምን ቡቤ ስጋ ቢከፈተል እኔ በጣም ነው ማፈቅረው ጽዳት ሰራተኛ ነሽ አዎ ግን አፈቅራለሁ ሲጀመር ታይከረልሽ ሲቀጥል ደግሞ የጽዳት ሰራተኛ ምናምን አይመጥነኝ ስልሽ ቦታችን ይለያያል ጥበቃ አቤት ናበረከት መጣው ቆይ አንተ ለምንድን ነው ቻይኖቹ የምፈራቸው እንዴ ቢበሉኝ ማን ነው ቻይና ይበላል ያለ መቼ ነው ይበሉኝ አንተማ ሰው ነህ ዶክተር ውጤት እንዴት ነው ውጤትን ለሚያሳይ ከሆነ የሚያቃጥል ነገር ካልተወክ ትሞታለህ ሄሎ ወይኔ ማማ እንዴት ልፋታ ፈልጋለሁ እሺ ኦናና በጣም የምትፈራው ስትራይከር ማን ነው ሀሊማ ጉር ኢንስፔክተርም ስልክ አላነሳለ ምን ይሻላል በእናታችሁ የምን ኢንስፔክተር ነው ደግሞ ምን አጠፋው ምን እባክህ ያስቴ ነው ባለፈው ቁማር ተጫውተን ወርቄን ጭማር ይዞት ነበር አሁን መልስልኝ ስለው ገገመብኝ እንዴ ጩባውን በእውነት እና ምን ይሻላል ታዲያ ምን ይሻላል ብለህ ነው እኔማ ለህግ ላመለክት ነው ምን ላድርግ ኧረ ተው አባዬ ጉዳዩን ወደ ህግ አትውሰደው ራሴ በምፈታው መንገድ እፈታዋለሁ እንዴት አድርገህ ነው ደግሞ አንተ የምታስመልሰው እሺ እኔ እንደውም እሱ ሰውዬ ጋር ብዙ ፋይል አለኝ እኛ እንኳን ጩባ የተሰረቀ ቅርስ እንኳን አስመልሰናል ወይኔ ልስልኩንም አያነሳም ሻው ምን ሆኖ ነው ወይኔ ዛሬ ወይኔ ቱ ይሄ የዛ የውሻ ልጅ ወንድ አታቁማ ሁለትሽንም ዋጋሽን ነው የምሰጥሽ ቆይ እኔ አስቻለው አይደለም ሰዓቱም እየሄደ ነው ወጥቼ ልፈልገው ይሁን እንዴ ግባ ልጅ አረ ኮሎኔል ልጆትን ታች ሰፈር ወርቆ አግኝተነው ነው ወድቆ ነው አዎ ወርቆ ነው ያገኘነው ለነገሩ ወንድ ልጅ እንዲህ ነው አየህ ድል አድርጎ ሲገባ እንዲህ ነው ወንድ ልጅ ማለት እሺ እኔ ልጅ አመሰግናለሁ አስቀምጠው ነው እሺ በቃ ደህና ዋል ኮሎኔል መጣ ድሮም እኮ አምኜብሃለሁ እኔ ልጅ እሺ አሁን በል ወርቁን ስጠኝሽ ወርቅ የለም እኔ ራስ ወድቄ ነው የተገኘሁት እኮ አባዬ በቃ ልሂድ ቆይ እንጂ ቡና ጠጥተሽ ትሄጃለሽ ይሻላል አዎ አንተ ወይ አልፈላም አዎ አልፈላም እና ቶሎ በላ እሺ አሁን ነው የሚፈላው አሁን አንድ ደቂቃ ልጅ ሰላም ነው ደህና ነው ምን ይሆናል አይሁን እኔ ምልሽ እሳቱ ላይ ተጣደው ጀበና ነው ወይስ ንፍሮ ነው ማለት ቡናው ይፈላል እያለን እኮ አንድ ሰዓት አለፈው አንተ አቤት ምንድነው አጥንት ነው እንዲጣርከው አረ ጀበና ነው ተነስ እሺ ይሄ ምን አይነት ልጅ ነው ቆየው እሳቱስ የለውም እንዴ እስካሁን ባዶ ማንደጃ ነበር ስታራግብ የነበረው አረ ነበረው አረ እና ቢኖረው አይፈላም ምን ሆነ ነው ፈጣሪ እንዲገለኝ ወደ ራሱ እንዲወስደኝ እየጸለይኩኝ ነበር ምን ነው ምን ተፈጠረ እናትና አባቴ ተፋቱ አረባክ አርጅተው የለ እንዴ እርጅና አላገዳቸውም ከዛ አባቴ ወጣት ሴት ሊያገባ ነው ምን እና ከቤት አባሮን አዲሷን ሚስቱን ይዞ መኖር ጀምሯል እናትስ ገዳም እገባለሁ ያለች ነው አንተስ ጎዳና ለመውጣት እያሰብኩኝ ነው አይዞ ፈጣሪ አለ ደግሞ የማያልፍ ነገር የለም አንተ ብቻ መበርታት ነው ያለብህ ምኑን በረታውት ካጣከው ነገር ያለህን አስብ አሁን ያለኝ ፍቅር ብቻ ነው የቤቲ ፍቅር ነው የቀረኝ አልሰማህም እንዴ ቤቲ እኮ አንተን ትታ ከሌላው እንደጋ ሆነች ምን እንዴት ማለት ከማን ጋር እኔ እንጃ ግን ጥላ ሄዳለች ምንም የቀረኝ ነገር የለማ ሁሉም ነገር አጥቻለሁ አሁን ምን ላደርግ ነው እንዲወስድ ወደ ፈጣሪ እየጸለይክ ነበር አዎ ሁለት ከሆነን ይሰማናል ና አብረን እንጸልይ እሺ አባታ እንዴ ምንድነው ምን ሆነሽ ነው ምን ሆና ነው የሳሚ ሚስት ስራት አለቀፈች አይ ተው እሺ ሌላ ተው
ተው አንተ ማን ነው ሳሚ? አይ ሳሚ እዚህኛ ሰፈር ያለ ልጅ ነው። ሁሉ ጊዜ አፍንጫው ላይ ንፍጥ አለበት። ከዛ ንፍጡን እያለ ይጠዋል። ተው በቃ ተው። እሺ እንደዚህ አትበል። ተይ በቃ አታልቅሽ እባክሽን። ተይ አንቺ እንዴ ተው። ምን አድርጋ ነው? አይደለም ኩኪስ ብዙ ኩኪስ ተገዛላት። ከዛ በኋላ አንድ ሰጪኝ ስራት አፈርና ደቼ የሚባለው አፈርና ደቼ ብላ አለችኝ። ከዛ እኔ ደግሞ የሳሚ ሚስት አልኳት እኮ እንደዛ አትበላ። ተው ኧረ እባክሽ ተይ በቃ አታልቅሽ አንቺ። ስሚ ሚጣ ብዙ ኩኪስ ካለሽ ለሱ ማካፊው። እሺ ጎበዝ ሂጂና ይዘሽለት ነይ። በቃ ጎበዝ አየህ እንደዚህ በሰላም ይፈታል እኮ። እንደዛ ብላ አትበላ። እሺ ጎበዝ ብላ በቃ። አንቺ ምን ትዲ ጎበዝ አመሰግናለሁ ይባላል። ጎበዝ ምንድን ነው ደግሞ የሚያስቀኝ? ምንድን ነው? እንዴ አረ እንዴ ሚጣ ይሄ አንተ ተጠበቅ እንዴ ተው አንተ ተው እንዴ ኑ ወገንታትና ህዝበታት 11 ብር ብሩክ ሪል ስቴት በእናትህ እየደከመኝ አይደለም ማለት ነው። የሆነች ቦታ አረፍ እንበላለን። በዘሊት ፀሐዩ ኃይለኛ ነው። በቃ ጥላ ቦታ ሆነች ጋር የሚያዛ ይሄ ፓርኪንግ ዛሬም አለ። ምን ነው ማን ቦታ አለሽ? ኋላ ቦታ አለ። በፊት ተርጊና ወደ ቀኝ ወደ ኋላ ና አባ ስራ እንደያዘው ኧረ ፈጠን ወደ ኋላ ና ወደ ኋላ ና ጠቃና መሪን ወደ ቀኝ ጨርስና መሀል ወደ ፊት አድርገህ ጨርሰው ና ነው። ምንድነው ስራ እንደያዘው ነው። ምንድነው ያልከኝ? ወደ ኋላ ና ምንድነው? ና ወደ ኋላ መሪን ቀጥ አድርገህ ጨርሰው ወደ ቀኝ ነው። ወደ ኋላ ነው። ወደ ፊት ወደ ግራ ነው። ወደ ቀኝ ስራ እንደያዘው ነው። በእናትህ እንዴት ነው ታዲያ? ወደ ኋላ ና እንዴ የማር ና ወደ ኋላ ና እመነኝ ና ና ትንሽ በቃ አንተ ከገጨኝ በኋላ ነው በቃ ምትለው። ስንት ሆነ? አሁን በሰዓት 30 ብር ነው። በኋላ እንዳትከራከረኝ ነግሬሃለሁ። እንዳትከራከረኝ። አንቺ ምን አይነት ያሟል እንዴ? ምንሽ ወደ እዚህ የሚጭጣ እንደፈለግሽው ግን አሁን አንቺ እንዴት ይዞ መውጣት ብቻ ሳይሆን ጠቅልየሽ ቤቴ ማድረግ ብቻ ነው። አይውሽ ምንድነው ይሄ ሰውዬ? እና ሽማግሌ ማን እንግዲህ 30 ደቂቃ አልፎሻል። እንግዲህ 30 ብሯን ጠብ ነው እንዳንቀያየም በኋላ ወንድም ይሄ ረበሽከኝ ነው። በእናትህ ልነግርህ ነው። ይሄ ያሟል እንዴ? ኧረ አሁን ይሻለኛል። በእናትህ እስካሁን እና እኔ ቆንጆ አራበሽ በጣም ነው የራበኝ እኮ አሁን ሄደን በጤናው ነው ግን እኔ ልጅ ነኝ። ምንም እያማረኝ አይደለም። አንቺ ምንም አይነት የፍቅር ጊዜ ሳናሳልፍ እኮ ሰዓቱ ሄዳል። እኛ በዛብን በጣም በእናትሽ አሎ ሳከፍሮ ነው ወሬ ነው ሳከፍል ረጅም ጊዜ ትፈልግ ነበር። አሁን ልደፋ ነው የመጣሁት ወንድሜ። ወይኔ ወንድሜ እኔን አትርፈኸኝ ሞት። እኔ መሞት ነበረብኝ። ወይኔ ወንድሜ እኔ በሞት ይሻል ነበር። ህይወቴን አተረፍከው። ቆይ የኔ ሽጉጥ አንድ ቀላ ብቻ ነው እንደሚኖረው የሚመስልህ? አንተ ማቀርም
ታዲያ የገርል ፍሬንድ እጅ ምግቧ አሪፍ ነበር። አንተ ምን የዳቤሎትን ሰገራ ይመስል ሴትዮ አግብተህ ነው እንደ አገቡ ምናምን እንኳን እየተፈርሰው አላይ ስማ ጦጣ ትጠብሳለህ። ቺምፓንዚ እኮ ከሷ መለስ ይላል። በጣም ቺምፓንዚ ፕሮ ነው። ጉዳይ ይወራል። ቺምፓንዚ ከሷ መለስ ይላል። በጣም ይላል። ያራዳ ልጆች አንተ ይኸውልህ ከእግር ሱሪ እዚህ ኮሌታ ድረስ ያስጨነቀን ትዋንና ቅማል በሙቋ ማራገፍ አይቀልም። ጀጅ ታረጋላችሁና አንተዋወቅ አንተ ሰፈር እኮ ነው ያደግን። አንነገር ልንገር መንግስቱ ኃይለማርያም የሚባል መሪ ባይኖራት ኢትዮጵያ አንተና አያት ጎዳና ነበራችሁ። ለ5 ለ6 10 ዓመታት የቀበሌ ቤት ውስጥ እንዲተደጋግፈ ነው አንተ ነኝ ጀጅ ታረጋለህ። ኑሮ የሰው አረዝም ባል ይወላ አንተ ዝም በል በእናትህ። ማን ነው መሳቂያ? ስማ ነገር ልንገር አካውንት ባላንሷ ድምጽ አለው ያወራል። አንተ በባዶ ኪስ የጠበስካት ገርል ፍሬንድ ሱሉልታ መውጫ ላይ ሳር የሚግጡትን የከብቶቹን ኮቴ አንዴ ይመስለው ፊቷ አንተ መልክ ጀጅ ታረጋለህ። ያራዳል አንተ ጓደኞች ምን ነው የሚባለው? ስማ ይሄ ጓደኛዬ ነው የምናባ ጓደኛ ነው ወይ እኔ ከካራጋፊ የኔ ቅንቅን ከቅንቅን ያላቀቅች ይኸውልህ አንተ አዋደድከና ሰፈር ሄደን ካላስወራን ሰማውራት ነው ስራችሁ። አንድ ነገር ልንገርህ እኔ መኪናዬን አውጥቼ ነዳጅ ልሞላ ነው። እናንተ ተረከዛችሁ ላይ ፍንከት አለ አይደል? ዘላለማችሁ ላይ ተከተላችሁ በስጋ ሙሉት እሱ ነው ቤም መጣው ሄሎ በአምሌ ነኝ በአምላኩ ዩሱፍ ሃይስኩል አብረን ተምረን አንተ ምን ሆነ ነው ረሳኝ እንዴ? በአምላኩ ዩሱፍ ብሩ አሉ ጥግ ላይ ሂሳብ እሺ ረዳት በአምላኩ ዩሱፍ አንተ ባያዲዝም ስትስቅብኝ ትዝ አይልም? አንተኛ ቤት እየመጣ ተጣጣት አምባሻ በሻ እንዳልበላ አንተ አውቃ ምን ሆነ ነው? ሰማው እኮ አምባሻ በልቻለሁ ሻይም ጠጥቻለሁ። 10 ብር ነው ያስኩት ለራሴ በእናትህ። ድሮ ግን እየመጣ ስትበላ ያው ሁሉ አምባሻ ሲሰለጠቅ እንዳትመስልም ሳይው ይገርማቸዋል። ረዳት ይሄ እኮ አብሮ እኛ ቤት ነው ቁርሱን ሲበላ ይኖረው። በቃ አለፍልፍ ሂሳብ አምጣ። በቃ አገሬ ልጆች ተባበሩኝ። ምንም የለኝም።